Aragu ya gamachuti guya fira ujalalli akamin siti hahimu mi ajala la halali kawana mafirran aidu خذ أخي راحة البال እንዴት እንደዚህ በቃ ያው እንግዲህ ብዙም ስለማላቀበት ነው ሶሪ ከበቂ በላይ ማለት ምን መሰለሽ አሁን ይሄ ምንን ያመለክታል መሰለሽ ይሄ የኢትዮጵያ ላይ እየኖርን ያለ ነው የመቻቻል የሚባለውን ነገር አለ አይደል መከባበር የሚባለውን ነገር አንዱ የአንዱን ማክበር የሚባለውን ነገር በእንደዚህ አይነት ጊዜ በማሳየትሽ በጣም ሹክረን አልፊ እናመሰግናለን። አንድ ሺህ ማለት ነው። እሺ እኔም አመሰግናለሁ። እባክሽ ጾመሻል ደክመሻል ወይ እኔ ባይሆን አንተ እና እንዴት ነህልኝ? አለው አንድ 30 ደቂቃ ምናምን ይቀረናል ነው 20 ደቂቃ ምናምን ይቀረናል መሰለኝ። በጣም አሪፍ ሰዓት ነው የመጣው። ወይዘውይ ቶሎ መጣው። ቆንጆ ሰዓት ነው የመጣው። ያው ሰዎችም እየገቡ ነው። ብዙ ተጋብቻ ነው ሰው ያለው ግን የሚገርመው ክርስቲያን ሰዎች አሉ። እሺ እዚህ በነገራችን ላይ ቤቱ ባቡሌመን በጣም ይወዱታል፣ ሰዎች ይወዱታል። አልጠበኩም ማለት እንዴ መንዲን ማይወዳለ እንደ ኢትዮጵያ ውስጥ ቁጭ ብሎ እኮ መንዲን ማይወድ የለም እኮ መንዲ። እንደዚህ ለብሼ የመጣው በቃ ማስገባት አይቻልም ምናምን ብዬ አስቤ ነበረ። ሲቀጥል ደግሞ አንተም ምን አይነት ፊሊንግ ያሳየኛል ምናምን ብዬ አስቤ ነው። በነገራችን ላይ ቤቱ ምንም አይነት ልብስ ለብሰሽ ልትገቢ ትችያለሽ። በእርግጥ ግን ዋናው ያንቺ አስተሳሰብ ደስ ይላል ማለት ቦታውን አክብረሽ ቦታውን መስዬ ልምጣ በማለትሽ። በእርግጥ ይሄ መስጂድ ወይ ምናምን አይደለም የሙስሊሞች ሬስቶራንት ነው። ግን ቢሆንም ግን ሙስሊም ስለሚበዛ ደግሞ እና ደግሞ ጾምም እንደመሆኑ መጠን ይሄን አክብረሽ ስለመጣሽ የእውነት በተመልካቾችሽ ፊት እናመሰግናለን፣ በእነሱ ስም ማለት ነው። እሺ ምርጥ ጓደኛ፣ እኔም አመሰግናለሁ። እንደዚህ አይነት አስተያየት መቀበል ራሱ በጣም ደስ የሚያሳይ ነገር ስለሆነ ፀሐዩ በጣም ከባድ ነው። ጾሙ አይከብድም ብዙ አይከብድም፣ ግን ፀሐይ ይከብዳል። አይዞክ በርታ፣ እየተጋገዝን እናልፈዋለን። ይሄን ያው ለመልካም ነገር ስለሆነ ኖርማል አዎ በደንብ እንጂ ግድ ነው። ያው በጾም በጣም ለሰው ልጅ ጾምና ጸሎት ግዴታ ነው። ጾም ከሌለማ እንዴት ነው የምንኖረው? አይፈልግም። እና ያው አሪፍ ነገር ነው ማለት ብዙ የምናተርፍበት ነገር ነው ብዬ አስባለሁ። በጾም ከወዳጆቻችን ጋር ሰላም የምንሆንበት ነው። እንዲሁም ከፈጣሪ ጋር እጅግ በጣም ብዙ የምናወራበት ጥያቄዎቻችን መልስ የምናገኝበት ምናምን ነው ብዬ ስለማስብ ለሰው ልጅ ጾም ጸሎት እጅግ በጣም አስፈላጊ ነገር ነው ብዬ አስባለሁኝ። እና ሁሉም በየሃይማኖቱ ቢጸልይ ሁሉም በየሃይማኖቱ ቢጾም ለህይወቱ በጣም አስፈላጊ ነው። እንዲሁም ደግሞ ህይወቱ ላይ ያለ ጥያቄ በሙሉ ይመለስለታል ብዬ አስባለሁ እንደራሴ። በትክክል የገለጸችው እና ይሄ ግዴታ ነው። ዛሬ ልታስፈትሪ መተሻል። ዞሮ ዞሮ ከኔ ጋር አብረሽ ማፍቀርሽ አይቀርም። እኩል ጾመሻል ከኔ ጋር ሰዓቷን አልበላሽም እስካሁን ወይስ እንዴት ልታጭበረብሪ ነው? አይ ባለው ሀሳቡ ራሱ ያስፈታኛል። በጣም ነው ደስ ያለኝ። በጣም ነው የማመሰግነው። ኧረ አብረን ነው የምናፈጥረው እንጂ ደስታ እና ያው እኔ በጣም ደስ ብሎኛል። እኔ ራሴ ሀሳቤን ስለተቀበልክኝ እና እዚህ ባልኩ ሰዓት አይደለም ካልኩ ሰዓት ቀደም ብለህ ኢቨንት ስለተገኘ ራሱ እጅግ በጣም ማመሰግናለሁ። እንግዲህ ጠሪ አክባሪ ነው የሚባለው ተረት አለ አይደል? እሱን ያው የእውነት ስናደርገው እንግዲህ ጠራችን አክብረን ደግሞ በጊዜ መጣት ነው። ባይዘዌ በጣም ሰዓት አክባሪ ልጅ ነው፣ ቀጠሮ አክባሪ ልጅ ነው። እንጃ እንዴት ብዬ መግለጽ እንዳለብኝ አላውቅም። በጣም በጣም ጥሩ ባህሪ ያለው ሰው ማለት ነው። እና ቴንኪዩ። ምስጋና ኪስ አይገባም። በድጋሚ እኔ ለምዶብኝ ነው በቃ ምስጋና ቴንኪዩ በሆነ ነገር ነው የምፈልገው። በሱ ካልሆነ አይመጣውም። ሰዓት ስንት ሆነ? 10 ደቂቃ ይቀረናል። በነገራችን ላይ መግሪብ ሊደርስ 10 ደቂቃ ይቀረናል። አራበኝም አሁን ደህና ነኝ።
ትንሽ ምንድነው ማታ እራት አልበላሁኝም ነበር። ሱህርም እንዳጋጣሚ በጣም ድካም ላይ ስለነበርኩኝ ግን 10 ደቂቃ እንችላለን። ግን በጣም ብርቱ ነህ። እራት ሳይበላ ከዛ ደግሞ ሌሊት ይበላል። በነገራችን ላይ እንትን ነው ጾም ስለሆነ ብቻ ሳይሆን እኔ ከዛም በፊት ምግብ ላይ አዳፕት አድርጌዋለሁ፣ ልምድ አድርጌያለሁ። በጣም ረጅም ሰዓት ያለ መብላት ልምድ አድርጌያለሁ። ረጅም ለአንድ ለሁለት ዓመት ተቸገርኩኝ እንጂ ከዚህ በላይ ከሰው እኮ የመቀንጨር በሽታ ያለብኝም ነው የሚመስለው እኮ። ግራ ነው የሚገባው። አንዳንዴ ራሳችን ላይ መቀለድ አለብን። ግን ራሳችን ላይ ካልቀለድን አይገፋም ይሄ ኑሮ። እንደዚህ ልምድ የለኝም የመቀመጥና ነገር እኮላልፎ የሁላችሁ እሱ ብዙ ልምድ ስላለው ተመችቶታል። እኔ ግን ተሰበረ እግሬ ልምድ የለኝማ። ሬት ኦኬ እንደዚህ ቀምጣለሁ ችግር የለውም። ተንከባካቢ ጓደኛ ይስጣችሁ። አሜን በሉ። ይደርሳል ባይዘው አሜን ከተባለ አመሰግናለሁ። እና ምን ጠይቅ መሰለክ በእንደዚህ አይነት ማለት በእንደዚህ አይነት በጾም ጊዜ በረመዳን ጾም ጊዜ የማትረሳው ወይም ደግሞ በቃ ከውስጥ የማይጠፋ ነገር ነው ብለህ የምታስታውሰው ነገር ገጥሞካል? ብዙ ጊዜ እንደዚህ አይነት ጥያቄ ሲጠይቅ አብዛኛው ህፃኑንን ተደብቀን በልተናል ምናምን የሚለው ነገር ነው ሊሆን የሚችለው። በእርግጠኛ ህፃን ስለሆንክ ያው አንዳንዴ የልምምድ ጊዜ የሚባለው አለ አይደለ? ኦልሬዲ ከ7 ዓመት በኋላ መጾም አለበት ይባላል እና ግን የልምምድ ጊዜው ላይ አንዳንዴ ትንሽ እጥፍት ያለሽ። በእርግጥ እኔ ከ7 ዓመት ጀምሮ አባቴ ዛሬ 20 ምናምን ዓመት ነው ካረፈ ከሞተ ማለት ነው። ግን ከ7 ዓመት ጀምሮ ያጾመኝ ነበረ። ጎበስ ጿሚዎች ነን እና ከዛ ጊዜ ጀምሮ ስለሆነ ጠንካራን ተደብቀንም አልበላንም ምናምን። ረመዳን ላይ ምንም ሊያጋጥምሽ አይችልም ማለት ረመዳን ሲጀመር የኸይር ወር ነው። ከ12 ወሮቹ የተመረጡና የርዝቅ ወር ነው እና ኸይር ነገር ብቻ ነው ሊያጋጥምሽ የሚችለው። ፍቅር ነው። ከተጣላሽው ሰው ጋር አመቱን ሙሉ ተኮራርፈሽ ከነበረ ጾምሽ የማይቀበልበት ኦልሬዲ አፉ ካልተባባልሽ ያ ማለት ይቅር ካልተባባልሽ ማለት ነው። ሶ የኸይር ወር ነው። ሁሌ ጥሩ ነገር ነው ሊገጥምሽ የሚችለው ማለት ነው። ምንም ሌላ ወጣ ያለ አጋጣሚ ሊገጥመን አይችልም። አዎ ልክ ነህ። ግን አንዳንድ ጊዜ ደግሞ ሳናስበው አዛን አለ የተፈጥሮ ሀብት ጸጋ ሸንተረር ወንዙ መጀመሪያ አንተ በደንብ ብላ ሰላምን ያጎናጽፋል አለ ባቲኝ በበላለሁ ነው መሰለኝ። የሀቅ እውነት የሚጠጣ ነገር ፈለግ የእምነት መጎናጸፊያ አለቃ እናት የደግነት ማሳያ የሰው ልጅ እና እንዴት ነሽ? አቋረጥኩሽ፣ በጣም ይቅርታ። ይኸውልሽ ምን ይላል መሰለሽ አረብ ምን ይላል መሰለሽ ከሁሉም በፊት ነፍስሽ ቀድማን ይላል። አንዳንዴ ሲቀልዱ ይሁን ምን ይሁን አላውቅም እና ቀደመ ዋናው እንትን እኔም እንዲህ ሲባል ሰምቻለሁ። ማለት አዛን ሲል የግድ መብላት አለብህ ቶሎ አይደል? ነፍስሽን እንትን ማለት የለብሽም፣ መበደል የለብሽም። ወዲያው ባገኘሽው ፊት ለፊት ቴምር ካለ ቴምር ሌላ ደግሞ በውሃ ማፍጠር አለብሽ መጀመሪያ። ስለዚህ ኖርማል ነው ማለት ነው። የእሱ መቻኮል አያስገርምም ለማለት ያክል ነው። አዎ እንዴ 10 ምናምን ሰዓት ጾመን። አይ በጣም ጠንካራ ነህ፣ ጎበዝ ነህ። ቅድም ግን የሆነ ወሬ ላውራ ነበር